ሰላም እንዴት ናችሁልኝ? ሂዳይስ ኪችን ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ይሄንን የመሰለ መኮሮኒ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ ዘይት እናደርጋለን። ዘይቱ ሲግል ሽንኩርት እንጨምራለን። የተፈጨ ስጋ እናደርጋለን። ከዛ ስጋው ጠበስ ሲልልን ካሮት እንጨምራለን። ካሮቱንም የተወሰነ ደቂቃ ከጠበስነው በኋላ በመቀጠል ነጭ ሽንኩርት እንጨምራለን። ትንሽ እርድ፣ በጣም ትንሽ በርበሬ እናደርጋለን ወይም ፓፕሪካ ፓውደር። ከዛ አንድ ላይ እንጠብሰዋለን። ድንች እንጨምራለን። ድንቻችንን ከጨመርን በኋላ ውሃ ሳናበዛ እንጨምርና አነስተኛ ሙቀት ላይ እናደርግና እንከድነዋለን። አተር እንዲሁም ደግሞ ከሙን፣ ጨው እናደርግና ከዛ ካዋሃድነው በኋላ ክድን አድርገን አነስተኛ ሙቀት ላይ እናደርጋለን። በመጨረሻ መኮሮኒያችንን እንጨምራለን። ከዛ አንድ ላይ እናዋህዳለን። አቅርበን መብላት ነው። በጣም የሚጣፍጥ መኮሮኒ አሰራር ነው። በተለይ ለምሳቀ ቆንጆ አማራጭ ነው። ለራትም ለምሳም እንደ አማራጭ መስራት ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁ። እናንተም ሰርታችሁ ሞክሩት፣ አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ ሌላ የምሰራቸው ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። ቻው።